ሰላም የሀገሬ ልጆች፣ ዛሬም እንግዲህ ኮንጀንክሽንስ ኤንድ ፕሪፖዚሽንስ ኢን አፋን ኦሮሞ እየተመለከትን እንገኛለን። በዛሬው ትምህርታችን የምንመለከተው እንግዲህ ቦታን የሚያሳዩ ፕሪፖዚሽኖችን ነው የምናየው። ጀለ እንግዲህ ከስር ማለት ነው፣ አንደር ማለት ነው። ጀለ ቆዲቻ ሚንጃላ ጀለካይ እቃውን ከጠረጴዛ ስር አስቀምጪ። ፑት ኢት አንደር ዘ ቴብል። አንደር ዘ ቴብል ከጠረጴዛ ስር። ሚንጃላ ጀላ ሚንጃላ ጀላ ካኢ አስቀምጪ። ካኡ ማስቀመጥ ነው። ካኢ ሲሆን አስቀምጪ ትእዛዝ ነው። ለአንተ ለአንቺ ማለት ነው። ለእናንተ ሲሆን ካአ አስቀምጡ ያስቀምጡ ይሆናል ማለት ነው። ቆዳ ያው እቃ ማለት ነው። ቆዲች እቃው ይሆናል። ቆዲቻ ሲሆን እቃውን ነው የሚሆነው። ሚንጃላ ያው ጠረጴዛ ማለት ነው። ቆዲቻ ሚንጃላ ጀለ ካኢ እቃውን ከጠረጴዛ ስር አስቀምጪ። ሰንዱቃ ጀለ ማልቱ ጅራ ከሳጥኑ ስር ምን አለ? what is under the box? under the box ሰንዱቃ ጀለ ከሳጥኑ ስር። ሰንዱቃ ሳጥን ማለት ነው። ማልቱ ጅራ ምንድን ነው ያለው? ሰንዱቃ ጀለ ማልቱ ጅራ ከሳጥኑ ስር ምንድን ነው ያለው? what is under the box? under the box ከሳጥኑ ስር ሰንዱቃ ጀለ። ደብተረ ኬሰን ቴሱማ ጀለ ጎዳ። ደብተራችሁን ከዴስኩ ስር አድርጉ። put your exercise book under the desk. ደብተረ ኬሰን ቴሱማ ጀለ ጎዳ። እንግዲህ ደብተር ማለት ነው። ኬሰን ደብተረ ኬሰን ደብተራችሁን። ቴሱማ ዴስክ ወይም ወንበር ማለት ነው፣ መቀመጫ ማለት ነው። ስለዚህ ያው ዴስክ ከሆነ ዴስክ ስር ማስቀመጫ አለ። ስለዚህ ቴሱማ ጀለ ጎዳ። ጎዳ እንግዲህ ጎቹ ነው ግሱ ማድረግ። ጎዳ አድርጉ ነው። ለኢስን ነው ኦርደር ይሰጥ ያለው ለእናንተ ማለት ነው። ስለዚህ ደብተረ ኬሰን ቴሱማ ጀለ ጎዳ። ኮጴን ኪያ ሲሪቻ ጀለ ጅራ። ጫማዬ አልጋው ስር ነው። ማይ ሹ ኢዝ አንደር ዘ ቤድ። አልጋው ስር አንደር ዘ ቤድ ሲሪቻ ጀለ እንግዲህ ኮጴ ጫማ ነው። ኮጴን ኪያ ጫማዬ። ሲሪቻ ጀለ አልጋው ስር። ሲሪቻ ጀለ አልጋው ስር። ዱባ ኋላ ቢሃይንድ ማለት ነው። በአረፍተ ነገር እናየው። በልበለ ዱባን ገሊ በኋላ በር ግባ፣ በኋላ በር ግቢ። በልበለ ዱባን በኋላ በር። ጉርቢች ነሚቻ ዱባ ጅራ ልጁ ከሰውየው በኋላ ነው። the boy is behind the man. behind the man ከሰውየው በኋላ። ነሚቻ ዱባ ያው እንግዲህ ጉርባ ወንድ ልጅ ማለት ነው። ጉርቢች ሲሆን the boy ልጁ ማለት ነው። ነሚቻ ሰውየው ማለት ነው። ማኒቻ ዱባ ኦከቴርቲ ከቤቱ በኋላ ተደብቃለች። she has hide behind the house እንግዲህ ኦካቹ መደበቅ ነው። ኦከቴርቲ ተደብቃለች። ማኒቻ ዱባ ከቤቱ በኋላ behind። ጉባ በላይ ማለት ነው። እንግዲህ ይሄ ደግሞ አባቭ ማለት ነው። ኪታቢቺ ሚንጃለራ ጅራ ደብተራኮ ኢሰ ጉባ ናፍካኢ መጽሐፉ ጠረጴዛው ላይ አለ። ደብተሬን ከሱ በላይ አስቀምጥልኝ። the book is on the table. put my exercise book above it. ጉባ አባቭ ማለት ነው። እዚህ ደብተራኮ ኢሰ ጉባ ናፍካኢ ደብተሬን ከሱ በላይ አርግልኝ። above it ከሱ በላይ ኢሰ ጉባ ናፍካኢ
irra ላይ ኦን ማለት ነው። irra ላይ ኦን ማለት ነው። ጡዌን ሚንጃላ irra jira ድስት ወይም ድስቱ ጠረጴዛ ላይ አለ። the bowl is on the table ጡዌ ድስት ማለት ነው። ሚንጃላ ጠረጴዛ ማለት ነው። ሚንጃላ irra ጠረጴዛ ላይ on the table ዋኖፊን ጉዴዳ haadha ishee irra teesse ዋኖፊ የእናቷ ታፋ ላይ ተቀመጠች። ዋኖፊ sat on her mother's lap on her mom's lap ዋኖፊ ሰምነው ጉዴዳ ታፋ ታይ ማለት ነው። ጉዴዳ haadha ishee irra haadha ishee የእናቷ ማለት ነው። ጉዴዳ haadha ishee የእናቷ ታፋ ላይ ማለት ነው። ጉዴዳ haadha ishee irra የእናቷ ታፋ ላይ ቴስቴ ተቀመጠች ነው። እንግዲህ ታኡ ከሚለው ነው ኮንጁጌት የተደረገው ለኢሼ ነው። ለፈራን ይጅራን መሬት ላይ እንኖራለን። we live on earth ለፈራ መሬት ላይ on earth ኬሳ ውስጥ ማለት ነው። ኢን ማለት ነው። ማና ፊንጫኔ ኬስ ኤኙቱ ጅራ ሽንት ቤት ውስጥ ማን አለ? who is in the toilet ማና ፊንጫኔ ሽንት ቤት ማለት ነው። ማና ፊንጫኔ ኬስ ሽንት ቤት ውስጥ ማና ፊንጫኔ ኬስ ኤኙቱ ጅራ ማን አለ? ሽንት ቤት ውስጥ ማን አለ? who is in the toilet ማኒቻ ኬስ ነምን እንጅራቱ ቤቱ ውስጥ ሰው አይኖርም። no one lives in the house ማኒቻ ኬስ ቤቱ ውስጥ ነምን እንጅራቱ ሰው አይኖርም። እንጅራቱ አይኖርም ጅራቹ ከሚለው ነው ኮንሲደር ድራይቭ የተደረገው። ኢኒ ኩታ ኬስ በርሲሳ ጂራ ክፍል ውስጥ እያስተማረ ነው። he is teaching in the class ኩታ ክፍል ማለት ነው። ኩታ ኬስ ክፍል ውስጥ በርሲሳ ጂራ እያስተማረ ነው። በርሲሱ ማስተማር ነው። በርሲሳ ጂራ present continuous tense he is teaching ማለት ነው። ኢትዮጵያ ከየስ ቢኔንሶኒ አዳ አዳኒ አርገሙ ኢትዮጵያ ውስጥ ልዩ ልዩ እንስሳት ይገኛሉ። different animals are found in Ethiopia ኢትዮጵያ ከየስ ቢኔንሶኒ አዳ አዳ አርገሙ ኢትዮጵያ ከየስ ኢትዮጵያ ውስጥ in Ethiopia እንግዲህ ትርጉሙን ለመንገር ያክል ኢትዮጵያ ያው የኛ ኢትዮጵያ ነች። ኢትዮጵያ ኬስ ኢትዮጵያ ውስጥ ቢኔንሶኒ ቢኔንሳ የዱር እንስሳ አውሬ ማለት ነው። ቢኔንሶኒ እንስሳት አዳዳ ልዩ ልዩ ማለት ነው። ቢኔንሶኒ አዳዳ ልዩ ልዩ እንስሳት ni argamu ያው ይገኛሉ። አርገሙ መገኘት ነው። ማጋላ ኬስ ቢቂልቶኒ ጉደቱ ከተማ ውስጥ እጽዋት ያድጋሉ። do plants grow in city ማለት ነው። መጋላ ያው ከተማ ማለት ነው። መጋላ ኬስ ከተማ ውስጥ ቢቂልቶኒ ጉደቱ እጽዋት ያድጋሉ። ቢቂልቶኒ እንግዲህ ቢቂልቶታ የሚለው ይሄን ሲጨመርበት ቢቂልቶትን ይሆናል። ቢቂልቶኒ ወደሚለው ይቀየራል ማለት ነው። ስለዚህ እጽዋት አትክልት ማለት ነው። ጉደቱ ያድጋሉ ማለት ነው። እንግዲህ ጉደቱ ከሆነ question form ይሆናል። ጉደቹ ከሚለው ነው ድራይቭ የተደረገው ለ ቢቂልቶኒ ለኢሳን ማለት ነው። ኬሰቲ ወደ ውስጥ ማለት ነው። ኢንቱ ማለት ነው። ገረ ኮንኮላታ ኬሰቲ ገላ ወደ መኪና ውስጥ ግቡ። get into the car ገረ ኮንኮላታ ኬሰቲ ገላ ኮንኮላታ መኪና ነው። ኮንኮላታ ኬሰቲ ወደ መኪና ውስጥ ማለት ነው። ገላ ግቡ ነው። እንግዲህ ገሉ መግባት ነው። ገላ ሲሆን ትእዛዝ ነው። ግቡ ይሆናል ማለት